የተከበሩ ክቡር አምባሳደር ደሊል ከድር በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ሙሉ ባለስልጣን እና የዕለቱ ክብር እንግዳ፣ የተከበሩ አቶ ጌታቸው መኬቦ በደቡብ አፍሪካ የኢፌዴሪ ኤምባሲ የዲያስፖራ ዘርፍ ኃላፊ፣ የተከበሩ አቶ ተመስገን ካጥሶ በደቡብ አፍሪካ የኬፕታውን ኢትዮጵያ ኮሚኒቲ አስተባባሪ፣ የተከበራችሁ የኬፕታውን የሀላባ ስታዲየም ግንባታ አስተባባሪ ኮሚቴዎችና የሀገር ሽማግሌዎች፣ ጥሪያችን ተቀብላችሁ የመጣችሁ የተለያዩ ኮሚኒቲ መሪዎችና ሙሉ ኢትዮጵያን፣ ከሁሉ አስቀድሜ ለሀገራችን ዜጎች እንደ ሁለተኛ ቤት ከሚያያት ለብዙዎቹ የተስፋ የስኬት ምድር ከሆነችው ደቡብ አፍሪካ በተለይም ኬፕታውንና ዙሪያ ከከተሞች በመሰባሰብ የዞናችን ልማት ጉዳይ ለመነጋገር ያላችሁን ውድ ጊዜያችሁን ሰዊታችሁ ለተገኛችሁ የዚህ ታላቅ ዝግጅት ታዳሚዎችና እንግዶች እንኳን ደህና መጣችሁ፣ እንኳን ተገናኘን፣ እንኳን አደረሳችሁ ለማለት ፈልጋለሁ። ክቡራትና ክቡራን፣ ሁላችንም እንደምናውቀው ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦች ብቻ ሳትሆን የብዙ ቋንቋ፣ ወግ እንዲሁም ባህል ወርቃማ ታሪክ ባለቤት ናት። ዛሬ ላይ እናንተን ጨምሮ ለብዙዎቹ የአፍሪካ ሀገራት ዜጎች የስራ ዕድል ተከፍቶ እየሰራችሁ ያለችሁበት የደቡብ አፍሪካ ምድር ከአፓርታይድ ስርዓት ተላቃ ዛሬ በምናይበት ቁመና እንድትገኝ የሀገራችን ሕዝቦች ብሎም በጊዜው የነበረው መንግስት የጎላ አበርክቶ ሁሌም በታሪክ ሲታወስ የሚኖር ነው። ዛሬ ያ ጭቆናና ግፍ ዘመን አልፎ ደቡብ አፍሪካ የተረጋጋ ኢኮኖሚ የገነባች ሀገር ስትሆን እንዲሁም 3 የዓለም ዋንጫዎችን ማለትም የክሪኬት፣ የራግቢ እንዲሁም የእግር ኳስ ጨዋታዎችን በማስተናገድ ከዓለም ብቸኛዋ ሀገር በመሆን ከአፍሪካ አልፎ በዓለም አቀፍ ደረጃ ስሟንና በጎ ገጽታዋን አጉልቶ የሚያሳዩ ስራዎችን ማከናወን ችላለች። ከዚህ ባሻገር በደቡብ አፍሪካ በዓለም አቀፍ ደረጃ የፕላቲኒየም፣ የወርቅና የአልማዝ ማዕድን ባለቤትና ግንባር ቀደም አምራች እንዲሁም ከዓለማችን ሁለተኛዋ የፍራፍሬ አምራች ሀገር በመሆን ፈጣን የኢኮኖሚ እድገት ጎዳና ላይ ትገኛለች። ክቡራትና ክቡራን፣ በእኛ ዘመን ትውልድ የራሱን ታሪክ አሻራ አስቀምጦ እንዲያልፍ ለሕዝባችን እድገትና ብልጽግና በምናደርገው ጉዞ ሊገጥሙን የሚችሉ እንቅፋቶችና ፈተናዎች የሚጠበቁና ተፈጥሯዊ በመሆናቸው ከልማት ጉዞአችን የሚያግቱ ሳይሆን ጥንካሬና ጥበብን የሚጨምሩልን በመሆኑ በአጋጠሙ እንቅፋቶችና መሰናክሎች ሳንደናገጥ በተሻለ የሥራ ተነሳሽነትና ቆራጥነት የሕዝባችንን እድገት ብሎም የሀገራችንን ብልጽግና ይሁን ለማድረግ በአንድነት በመረባረብ ከሁላችንም የሚጠበቅ ተግባር መሆን አለበት። ዛሬ ለመሰባሰባችን ምክንያት የሆነው የሀላባ ኢንተርናሽናል ስታዲየም የሚገነባው በጉሊቶ ከተማ ውስጥ ቢሆንም ከክልላችን አልፎ ሀገራዊ ፋይዳ ያለው ፕሮጀክት ለዚህ ዋና ማሳያ ለፕሮጀክቱ ግንባታ ገቢ መሰባሰቢያ በተዘጋጀው የሞባይል ቻሌንጂንግ ከመቀሌ እስከ ሞያሌ፣ ከቤኒሻንጉል እስከ ሶማሌ ህዝብ መነቃቃት የቻለ ከሊስትሮ እስከ ባለሀብት፣ ከባለሙያ እስከ ባለስልጣን፣ ከተማሪ እስከ ገበሬ፣ ከመሐመድ እስከ ወታደር ሁሉም ባለቤትነት ስሜት የተሳተፈበት የጋራ ልማታችን ነው። ልማት የሚጸናውና ዘላቂነት የሚኖረው ከህዝቡ ጋር ሆነን የሚገጥሙንን ፈተናዎች በጋራ እየተወያየን እየተመካከርን እንዲሁም እየተጋገዝን መጓዝ ስንችል መሆኑ መጠን እዚህ የተገኛችሁ የማዕከላዊ ኢትዮጵያ ክልል ተወላጆች ልክ እንደ ግራና ቀኝ እጅ አንዳችን ለአንዳችን አጋዥ፣ ተነጋግረን የምንግባባ፣ ተቀራርበን የምንዋይ፣ ተመሳሳይ ስነ ልቦና የምንጋራ የልማታዊ መደጋገፍ እሴቶች ባለቤቶች መሆናችንን የአንዳችን ችግር የሁላችንም ፈተና፣ የአንዳችን ልማት የሁላችንም እድገት መሆኑን በመገንዘብ በክልላችን ብቸኛ የሆነውን የሀላባ ኢንተርናሽናል ስቴዲየም የጋራ ጉዳያችን ነው በማለት ከረጅም ጊዜ ውይይትና ምክክር በኋላ በጋራ እንድንገነባ ድጋፍ ለመሰባሰብ ወደ እናንተ መጥተናል። ክቡራትና ክቡራን፣
እንደ ሀላባ ኢንተርናሽናል ስታዲየም ያሉ ፕሮጀክቶች ካላቸው ኢኮኖሚያዊ፣ ፖለቲካዊ ፋይዳዎች በተጨማሪ የማህበረሰባችንን የትብብርና የመረዳዳት እሴቶቻችንን የሚያድሱ ብቻ ሳይሆን በህዝቦች መካከል የልማት ድልድይ በመሆን ህዝብ ለህዝብ ትስስር የመደጋገፍና የትብብር የስራ ባህልን የሚያጠናክር በመሆኑ በሀላባ ኢንተርናሽናል ስታዲየም ግንባታ ፋና ወጊነት የታደሰው የልማት አንድነታችን እና መደጋገፋችን ዳብሮና ጠንክሮ በክልላችን በተለያዩ አካባቢዎች መሰል የልማት ፕሮጀክቶችን የሚገነባበት መሰረት የሚጥልበት የታሪክ አጋጣሚ እንደሚሆን ተስፋ አደርጋለሁ። በዚህ አጋጣሚ በግልም ሆነ በቡድን ተደራጅታችሁ በዞናችን ውስጥ በተለይም ህብረ ብሔራዊት በሆነችው ፈጣን እድገት ላይ በምትገኘው እንዲሁም ህዝቦች ተቻችለውና ተፈቃቅረው በሚኖሩባት በሀላባ ቁሊቶ ከተማ የኢንቨስትመንት ስራዎች ላይ ለማሰማራት ፍላጎት ያላችሁ የደቡብ አፍሪካ ዲያስፖራዎች በራችን ከፍተን ሀባይ ወገሬቴን አሜቴን ተብለን የምንቀበላችሁ መሆኑን ከወዲሁ ለመግለጽ እወዳለሁ። በመጨረሻም ከገንዘብ በላይ ውድ የሆነውን ጊዜያችሁን፣ ፍቅራችሁን፣ ልባችሁን ሰጥታችሁን እዚህ ስለተገኛችሁና ስላዳመጣችሁን በሀላባ ህዝብና በራባሴ ስም አመሰግናለሁ። በተለይም የዛሬ ፕሮግራም ይሁን እንዲሆን ከፍተኛ ጥረት ያደረጋችሁ የኬፕታውን የሀላባ ስታዲየም ግንባታ አስተባባሪ ኮሚቴዎች፣ በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር አምባሳደር ደሊል ከድር፣ በደቡብ አፍሪካ የኢፌዴሪ ኤምባሲ የዲያስፖራ ዘርፍ ኃላፊ አቶ ጌታቸው መኬቦ፣ እንዲሁም በደቡብ አፍሪካ ኬፕታውን ኢትዮጵያ ኮሚኒቲ ሰብሳቢ አቶ ተመስገን ካትሶ፣ እንደዚሁ የማራ ዛሬ መድረክ እንዲሳካ ላደረጋችሁ ሁለንተናዊ ድጋፍ በሀላባ ህዝብ ስምና በራሴ ስም በድጋሚ አመሰግናለሁ። በመጨረሻም